የማንነትህን ብርሃን ንጹህ ልብህን ጠብቀው። ሰላም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ አንድ አዲስ ርዕስ ይዤላችሁ መጥቻለሁ። ከቪዲዮው ስር እንዲሁም ከሪከርዱ ስር ሀሳብ አስተያየታችሁን እየሰጣችሁ አበረታቱኝ። ያ ጀማዓ የማንነትህን ብርሃን ንጹህ ልብህን ጠብቀው በሚል መጥቻላችኋለሁ። የህይወት ማዕበል በበረታ ቁጥር ዙሪያ በፈተናና በክፉ ሰዎች ውስጥ በጠበበ ቁጥር አንድ ነገር ማስታወስ አለብህ፣ ማስታወስ አለብሽ። ያንቺን ንጽህናና የጠበቀ ትልቅ ኃላፊነት አለብህ። ሰዎች ስለከዱሽ ወይም ልብህን ስላቆሰሉህ ስለከዱህ መልካምነትህን አታውቁም። በእነሱ የክፋት ሴራ፣ የክፋት ምክር፣ የክፋት ሀሳብ መልካምነትሽን አትሰርዥ። ያንቺን ውብ ማንነትሽን አትቀይሪ። ያንተን ውብ ማንነትህን አትቀይረው። የእነሱ ክፋት የውስጣቸው ጨለማ ነው፣ የራሳቸው ጨለማ ነው፣ የራሳቸው ሴራ ነው። ያንቺ መልካምነት ግን የነፍስሽ ብርሃን ነው፣ የነፍስህ ብርሃን ነው። አንዳንድ ጊዜ ለሰዎች መጠለያ ስኮን ፍቅርና ደግነት ስታካፍል ምላሹ ግዴለሽ ወይም ክፋት ሊሆን ይችላል። ያኔ ልብህ ሊዝል ተስፋ ሊቆርጥ ይችላል። ነገር ግን እወቅ መልካም የምታደርገው ከሰዎች ውዳሴ ፈልገሽ ሳይሆን መልካምነትሽ አንቺ ማንነት ነው። መልካምነትህ ያንተ ማንነት ነው። አንቺ አንተ የተፈጠርከው ለመብራት እንጂ አብረው ላሉ ጨለማዎች ለመደባለቅ አይደለም። ሰማዩ ሲጠቁር ዝናቡም ሲበረታ ያንተን ጃንጥላ ዘርጋ፣ ያንቺን ጃንጥላ ዘርጊው። ያኔ ለራስህም መልካም ሁን፣ ለራስሽም መልካም ሁኚ። ያኔ ለሰዎችም ሰላም ሁን። ክፉን በክፉ መመለስ የራስን ህይወት ማበላሸት ነው። ያንቺ ጽናት ማለት ይህ ነው። ያንቺ ማንነት ይህ መልካምነትሽ ነው። ማንም ባያደንቅሽ ትክክለኛውን ነገር ለማድረግ ቀጥይ። መልካምነት መቼም ቢሆን ከንቱ ሆኖ አያውቅምና ዛሬም የዘራሽው ፍቅርና ቅንነት ነገ ካልታሰበ ቦታ ታላቅ ፍሬ ሆኖ ወደ አንቺ ይመጣል። ከሰዎች ምላሽን አትጠብቅ። አንቺነትሽን ለማስረዳት ለሰዎች አትጋጋጭ። አንቺነትሽን ለመዘርዘር ለሰዎች ለማስረዳት ጎንበስ ቀና አትበይ። ይህ የአንቺ ማንነት አይደለም። ፈጣሪ ንጹህ ልብን የሰጠሽ ለሰዎች መልካም እንድትዘሪበት አብቦ ነገ ቡቃያው እህል ሆኖ አፍርቶ የዛሬ ውጤትሽ ነገ መልስ እንዲሰጥሽ ነው። ከሰዎች ምንም ነገር አትጠብቂ። ንጹህ ልብሽን አታበላሽ። አንቺ መልካምነትሽን እየዘራሽ እንጂ አንተ መልካምነትህን እየዘራህ ሂድ። ነገ የተሻለ ነገር ይገጥምሃል። ባልጠበቅከው ቦታ፣ ባላሰብሽው ነገር ትላንት የዘራሽው ነገ ፍሬ አፍርቶ ታየዋለሽ። ንጹህ ልብ በራሱ ንጹህ ነው፣ ቃል የለውም። ከነሱ አትጠብቂ። አንቺ የተሰጠሽን ፍቅር እየዘራሽላችሁ ሂጂ። ምላሽም አትጠብቂ። እነሱ እስከነ ክፋታቸው ይኑሩ። አንቺ ንጹህ ልብሽን ይዘሽ ወደፊት ተጓዢ። ለሰው ብርሃን ሁኚ። ዛሬ ላይ አብሪላቸው። ዛሬ ላይ ብርሃን ሁኚላቸው። ነገ ላንቺ ዛሬ የዘራሽው ዘር ነገ ላንቺ መልካም ዋጋ ሆኖ ይከፍልሻል። ነገ ትበይዋለሽ።